ሰላም የኔ ቆነጃጅቶች እንዴት ናችሁ? ዛሬ ደግሞ እንግዲህ ተመልሰን መጥተናል በሚገርምና ቆንጆ ጣፋጭ በሆነ የካሮት ጁስ። ደግሞ ታውቃላችሁ የካሮት ጁስ ብዙ ጥቅም እንዳለው ሴቶችዬ፣ በተለይ ለሴቶች ለፊት ጥራት፣ ለቆዳ ውብ ለሆነ ቆዳ፣ ለጤንነትም ብዙ ጥቅሞች አሉት። ይሄ የታወቀ ነው። ስለዚህ ካሮት ጁስ እየሰራችሁ ጠጣ አድርጉ ማለት ነው። በጣም ነው የምወደው ባይዘቤት፣ በተለይ ጠዋት በባዶ ሆድ በጣም ነው የምወደው። በቃ የሆነ ደስ የሚል ነገር አለው። ሆድ ያለሰልሳል ምናምን ነገር፣ የሆድ ድርቀት ነው የሚያስቸግራችሁ። በዛ ላይ በቃ ቆዳችሁ በጣም የሚያምር እንዲሆን ያደርጋል፣ ከለሩን ማለት ነው። በተፈጥሯዊ ነገር መዋብ፣ የምን ሜካፕ የምን ምናምን ነገር ሶን ያው እንዲህ ካሮቴ እንደዚህ ስርት ካደረኩ በኋላ እንዴት አጣጥሜ እንደምጠጣው ከፊቴ ይናገር ታያላችሁ ማለት ነው። እንዴት አጣጥሜ እንደምጠጣው እንግዲህ ያው እዚህ ጋር ቁጭ ብያለሁ። ዋው 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 እንዴት እንደሚጣፍጥ እናንተ ቅመሱት። የምር አሁን ፊቴን እና የዚህን ካሮት ከለር ምን ለየው? አያችሁ? ሚስጥሩ ይሄ ነው። እንዲህ ራሳችሁን። እሺ፣ ባይ ባይ።